ሬዲም ሆነ ኮንስትራክሽን ላይ ያለ ቤት ብሸጥ እኔ ተጠቃሚ ሆናለሁ። ነገር ግን የኛ ስራ የሚፈለገው ትክክለኛውን ስትራቴጂ ከክላይንት ፍላጎት ጋር አብሮ ማስኬድ መቻል ነው። ለምሳሌ በቅርቡ በነበረኝ 2 ደንበኞች ኤግዛምፕል ልስጣችሁ። መጀመሪያው በፍጥነት የሬንታል ኢንካም የሚፈልግ ቤቱን አይቶ በአካል መወሰን የሚፈልግ ክላይንት ነበር። ሁለተኛው ደግሞ ዝቅተኛ ዳውን ፔመንት ከፍሎ ቀሪውን ሂሳብ ቀስ ብሎ በፔመንት ፕላን መክፈል የሚፈልግ፣ ዛሬ በቅናሽ ዋጋ ወደ ማርኬቱ ገብቶ ነገ ካፒታል አፕሪሺየት አድርጎ ወይም ዋጋው ጨምሮ መጠቀም የሚፈልግ ክላይንት ነበር። የመጀመሪያውን ሬዲ ፕሮፐርቲ ላይ፣ ሁለተኛውን ደግሞ ኦፍ ፕላን ወይም ደግሞ ኮንስትራክሽን ላይ ያለ ፕሮጀክት ሰጀስት አደረኳቸው። የትኛው ነው ትክክለኛ ለምትሉኝ፣ ሁለቱም ትክክለኛ የኢንቨስትመንት ውሳኔዎች ናቸው። ኦፍ ፕላንም ሆነ ሬዲ ፕሮፐርቲ ከክላይንቱ የኢንቨስትመንት ጎል ጋር አላይን ካደረጉ ሁለቱም ዱባይ ላይ ትክክለኛ ውሳኔ መሆን ይችላሉ። የትኛው ኢንቨስትመንት ስትራቴጂ ይሻለኛል እያላችሁ እያሰባችሁ ከሆነ በታች ባለው ቁጥር አነጋግሩኝ። ሜሪ ነኝ።